ከመሐመድና ከኢየሱስ ክርስቶስ እናንተ ኢሳ ከምትሉት ቀድሞ ወደ ምድር የመጣው ማን ነው? ቀድሞ ወደ ምድር የመጣው ኢሳ ነው። ኢሳ በምድር ላይ እያለ ምን ተአምራቶችን ሰርቷል? በአላህ ፍቃድ በርካታ ተአምራቶችን ሰርቷል። ከነዚያ መካከል ሙታንን ያስነሳ ነበር። ልክ እንዲሁም መሐመድ በምድር ላይ እያለ ምን አርግቷል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በምድር ላይ እያሉ ጨረቃን ለሁለት ከፍለዋል። እንግዲህ ምድራዊ ተአምር አይደለም፣ ሰማያዊ ተአምር ጠየቋቸው። መካ ሰዎች ምን አሉ? ሰአለ አህሉ መካ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም ሚን ሽቃቅ አልቀመር። የመካ ሰዎች ተሰባስበው ተአምር እንድታሳየን እንሻለን አንተ ነብይ ከሆንክ አሏቸው። ወዲያውም ነብዩ ሰለላሁ ዐለይሂ ወሰለም ጨረቃን ለሁለት ከፍለው አሳዩአቸው ይላል። በርካታ ሌላም ተአምራቶች አሏቸው። እኮስ ኢየሱስ ክርስቶስ ደግሞ በምድር ላይ ያለ ሙታንን ብዙ ነገሮችን በምድር ላይ ተአምር ሰርቷል፣ በእግዚአብሔር እንትን ብሎ ማለት ነው። ስለዚህ መሐመድ ደግሞ በምድር ላይ እያለ አሁን እኛ እንደምናውቀው በእኛ እንትን መሐመድ ምድር ላይ ያለ ምንም አይነት ነገር አልሰራም፣ ሙታንንም አላስነሳም፣ ደዌንም አልፈወሰም። ስለዚህ እኛ መሐመድን አሁን ልናምንበት ቢያንስ እስቲ መሐመድ እንዲያርግቷል መሐመድን እንከተል ብንል እንኳን ከመሐመድ በፊት ኢየሱስ ክርስቶስ መጥቶ ስለኛ ብዙ ኃጢአቶችን ማለት አስተምሮናል። ገባካ? ኃጢአት እንዴት ነው ወደ እግዚአብሔር ዘንድ መቅረብ ያለብን፣ እግዚአብሔርን እንዴት ነው መከተል ያለብን የሚለውን ነገር ኢየሱስ ክርስቶስ አስተምሮናል። እኛ አሁን የዓለም ፍጻሜ የመጨረሻው ዘመን ሲመጣ ፈራጁ ኢየሱስ ክርስቶስ ነው እንጂ መሐመድ አይደለም። ማኪ ሄሎ፣ አንድ ርዕስ ጀምሪና ስለ ተአምር ጀምርሻል። አሁን ደግሞ ስለ ፍርድ እየሄድሽ ነው። ስለዚህ እኮስ ኢየሱስ ክርስቶስ የሚያደርገውን እኮ ነው እየነገርኩህ ያለሁት ከመሐመድ ጋር እያነጻጸርኩልክ ማለት ነው እኮ። እያስተማርሽን ነው ላዳምጠኔ ወይስ እያስተማርኩልህ ሳይሆን ጥያቄ ልጠይቅህ እኮ ነው። አሁን እየነገርኩት ጥያቄ ልጠይቅህ ነው። እሺ፣ የዓለም ፍጻሜ ጊዜ በእናንተ ማን ነው መጥቶ ፍርዱን የሚሰጠው? ነብዩ መሐመድ ምን ተአምር አደረጉ አልሽኝ? ተአምራቸውን ነገርኩሽ፣ መልሰሽ ምንም አላደረጉም አልሽኝ። ኦፍኮርስ እንደኔ አስተምሮ እኮ ነው። እንደኔ ማቀው መሐመድ ምንም አላረገም። ከኢየሱስ ክርስቶስ አንጻር ስናነጻጽረው ኢየሱስ ክርስቶስ ነው በምድር ላይ ተአምራትን እንትን ያለው ማለት። እሺ ቀጥል። እንደኔ አስተምሮ እያልሽ ነው። እኛን ጠይቀሽን እንደኔ አስተምሯል እንዴ? እንደኛ እሺ ቀጥል። እሺ መሐመድ ጨረቃን ለሁለት አልከኝ። ኢየሱስ ጨረቃን ከፍሏል አልከፈለም? ማሳይ ነገርኩህ እኮ እኔ ፖይንቴ ልጠይቅህ የፈለኩት ማለት ነው የዓለም ፍጻሜ ድረስ ማነው ፍርዱን ሊፈርድ የሚመጣው? እንመጣለን። ነገር ግን ኢየሱስ ጨረቃን ከፍሏል ወይ እንደ ነብዩ መሐመድ? አሳይ ሰለላሁ ዐለይሂ ወሰለም። እኔ ነገርኩህ ስለ ጨረቃ ይሄን ያህል የእምነት እውቀት የለኝም ስለ ጨረቃ። እኔ ኢየሱስ ክርስቶስ ያደረገውን ነግሬሃለሁ። 12ቱን ሐዋርያት ቁጭ አርግቶ ያስተማረው ኢየሱስ ክርስቶስ ነው። ስንት ሐዋርያት አስተማረ ሳይሆን አሁን አንድ ነብይ የሆነን ተአምር ሊያደርግ ይችላል። ገብቶሻል አይደለ? ሌላኛው ደግሞ ሊያደርገው ይችላል። ገብቶሻል? ሙሴ ባህርን ከፍሏል አይደለ? ኢየሱስ ባህርን ከፍሏል ወይ ብለሽ አልከፈለም። ስለዚህ ሙሴ በለጠ ማለት ነው። አያራ አይደለም። ይሄ መበላለጫ ሚዛን አይደለም ተአምር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጨረቃን ከፍለዋል። አንድ ነብይ ታመጫለሽ መጽሐፍ ቅዱስ ላይ ጨረቃን የከፈለ ወፍ የለም። ስለዚህ ጨረቃን ከፍለዋልና ስለዚህ በቃ ከእርሳቸው አምላክ ናቸው አያስኬድም። እንደዚህ ይህ አምላክ እሱማ ሰማይና ምድርን እኮ ፈጣሪ አንድ እግዚአብሔር እኮ ፈጥሯል እኮ ሰማይና ምድርን ምንም ሳይፈጠር በፊት እኮ። አንድ ጊዜ አዳምጪኝ። ስለዚህ ተአምር የመለክተኛነታቸው የእውነተኛነታቸው ማረጋገጫ ነው። ገብቶሻል አይደል? እንጂ የአምላክነት ማረጋገጫ አይደለም። ኢየሱስ ክርስቶስንም ቢሆን ተአምር ሲያደርግለት የነበረው አምላኩ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ጴጥሮስ ምን ይላል? አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገ ይላል። ልክ በሙሴ በኩል ባህርን እንደከፈለ መቼ ሙሴ አይደለም ያቺ ብትሩ አይደለችም ባህሩን የከፈለችው አይደል? የአምላክ ኃይል ነው በዚያ ላይ የሰራው። ልክ እንዲሁ ለክርስቶስም ያን ተአምር የነበረው ያ ነው። ኢየሱስ ክርስቶስ ምን አለ ለአይሁዶች አናምን ብለው ሊወግሩ ሲሉ ስለ ማን ነው ከአምላክ የተሰጠኝን ብዙ ስራዎች ያሳያቸው፣ ስለ የትኛው ኃጢአቴ ነው የምትወግሩኝ ይላቸዋል። የአምላኩ ስራዎች እንደሆነ ይነግራቸዋል። አሁንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጨረቃን ከፈሉ የሚለውን ስናገኝ ጊዜ በራሳቸው ነው ብለን አንወስድም። ነገር ግን አምላክ በእርሳቸው በኩል ይሄን ተአምር አደረገ ነው የምንለው። ቶትሻል አይደል? ይሄ ነው
አንድ መልእክተኛን ሲልክ አምላክ አላህ ሱብሓነሁ ወተዓላ በየጊዜው ተአምራቶችን ይሰጣቸው ነበር። አብርሃምን እሳት እንዳያቃጥል ያደረገው አምላክ ነው። ወታቸው አላረ ዮናስን ባህሩ አሳ ነባሪው እንዳይውጠው እንዳይበላውና እንዳይገላ ያደረገው አምላክ ነው። በነቢያት በኩል በርካታ ተአምራት ሲያደርግ ቆይቷል። ይሄስ እና አሁን ደግሞ ወደ ፍርድ ሄደሻል። ወደ ቀጣዩ ጥያቄ መሄድ ይቻላልሽ። እሺ፣ ፍርድ ላይ የዓለም ፍጻሜ ጊዜ ማን ነው ፍርድ መጥቶ የሚፈርደው? በጣም ጥሩ። የዓለም ፍጻሜ እና ከዓለም ፍጻሜ በፊት ሁለቱ የተለያዩ ነገር ናቸው። ዓለም ከመፈጸሟ በፊት መሲሁ ይመጣል ወይ? አዎ ይመጣል። የዓለም ፍጻሜ ወይንም የትንሣኤዋ ቀን ማን ነው ከተባለ የሚፈርደው ራሱ አምላክ አላህ ሱብሓነሁ ወተዓላ ነው። ይህን ሲናገር ምን አለ? ኢነላሃ የሕኩሙ በይነኩም የውመል ቂያማ ይላል። የትንሣኤ ቀን እኔ አምላካችሁ አላህ በመካከላችሁ እፈርዳለሁ እያለ ይናገራል። በምድር ላይ እስከሆነ እዚች ምድር ላይ ከሆነ ነቢያቶችን በእርሱ ባወረደው ህግና ስርዓት እንዲፈርዱ ስልጣንን ሰጥቷቸዋል። ለምሳሌ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንዴ ልጨርስ እባክሽ፣ አንዴ ተረጋጊ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወአን ይሕኩም በይነሁም ቢማ አንዘለላህ ይላቸው፣ በሰዎች መካከል ፍረድ እያለ ስልጣንን ይሰጣቸዋል። ዳዊትን ምን አለው አላህ ሱብሓነሁ ወተዓላ በሱራ ሷድ ላይ ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ፈሕኩም በይነ ናስ ይለዋል። ዳዊት ሆይ እኔ በምድር ላይ ምትኪ አድርጌሃለሁና በሰዎች መካከል ፍረድ ይለዋል። አየሽ፣ የመፍረድን ስልጣን ይሰጣቸው ነበር አላህ ለነቢያቶች። መሲሁም በሚመጣ ጊዜ በዚች ምድር ላይ የትንሣኤ ቀን አይደለም፣ በዚች ምድር ላይ መሲሁ ምን ያደርጋል? በሰዎች መካከል ያስተዳድራል፣ ይፈርዳል። እንደ ማስተዳደር ማለት ነው። ልክ ነቢያቶች ሲፈርዱ እንደነበረው። በማን ህግና ስርዓት ነው የሚፈርደው ታዲያ ከተባለ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተሰጣቸው ህግና ስርዓት ነው የሚፈርደው የሚያስተዳድረው። የእርሳቸው አንድ ተከታይ ይሆናል፣ በዚያ ይዳኛል፣ ለራሱ በዚያ ህግ ይኖራል፣ ሰዎችንም በዛ ህግ እንዲኖሩ ያደርጋል። ይሄ እኮስ ነቢዩ መሐመድ ደግሞ ከኢየሱስ ክርስቶስ በኋላ የመጣ እንትን ነው። ስለዚህ አሁን እኛ ላይክ እንዴት ነው ኢየሱስ ክርስቶስ በምድር ላይ ሲመጣ ለእያንዳንዱ ለ12ቱ ለሚያስተምራቸው ሁሉንም ነገር ነግሯል። አሁን እሺ ያ አይሆንም ብለን መሐመድን እንከተል ብንል እንዴት ነው የምንከተለው? ማለት መጀመሪያም አስተምሮ ሄዷል ኢየሱስ ክርስቶስ ሞቱን ትንሣኤ እንደሚያደርገው፣ ሞቶ እንደማይቀር ድል እንደሚያደርግ፣ በሶስተኛው ቀን እንደሚነሳ ይሄ ሁሉ ነግሮ እንዴት ነው እኛ መሐመድን ልናምን ምንችለው? ምን አገናኘው ወገናችን? ያ ነብይ ነበር መሲሁ በጊዜው መናገር ያለበትን ተናግሮ ይሄዳል። ነብያቶች ስለሆነ እኔና አብ ደግሞ አንድ ነን ብሏላ። መጀመሪያ አንተ እንዴት ነው በሌላ እንደዚሁ ስንወስድ እናቴ ዛሬ ይሄንን ዕቃ አታምጪ አለችኝና ከዛ በሌላ ጊዜ ደግሞ ሌላ ሰው መጥቶ ያንን ዕቃ አምጪ ምናምን ሲለኝ እንዴት ነው አንድ አይነት ሊሆን የሚችለው? ገባክ? ከመሐመድ በፊት ኢየሱስ ክርስቶስ ነበረ። ኢየሱስ ክርስቶስ ለምን ወደ ምድር እንደተላከ ሁሉ አስተምሮናል። በጣም ጥሩ። እሺ ከኢየሱስ ክርስቶስ በፊት ማን ነበረ? እስኪ ጥቀሽ። ከኢየሱስ ክርስቶስ እኛ ኢየሱስ ክርስቶስን ነብይ ብለን ስለማናምን ከኢየሱስ ክርስቶስ በፊት ማንም አልነበረም። ማንም ነበረ? ሙሴ መቼ ነበረ? ስለ እነ ሙሴ ምናምን ነበሩ እኮ እነሱን እኮ አይደለም መምልክ ከኢየሱስ ክርስቶስ ማለት ኢየሱስ ክርስቶስ እኮ እንዴት ነው ወደ ምድር ራሱ የተላከበት ዋና ፐርፐዙ እኔ ለጻድቃን ሳይሆን ለኃጢአተኞች ነው የመጣሁት ማለት ኃጢአተኞችን ለማዳን ነው የመጣሁት ነው። ምን መጣ ደምብረን መጣደ ነው ገናችን። ከሱ በፊት ማን ነበር አልኩሽ? ሙሴ ነበር አልሽ። አንድ ነብይ ከኋላ በጣ ከፊት በጣ። ይሄ አይደለም ተሻለ አይደለም። ይሄ አይደለም። ማን የቀደመው? እነ ሙሴ ታምራትን ሲያደርጉ አልነበረማ? አድርገዋል። አላረጉም። አድርገዋል። ባህርን ከፍሏል ሙሴ ወይንስ አልከፈለም? እሱ እኮ በእግዚአብሔር ትእዛዝ ነው እንጂ ያደረገው። ሙሴ ላይክ እንደ ኢየሱስ ክርስቶስ ምንም አይነት ታምር ያደረገው የለም። ኢየሱስ ክርስቶስ አሁን እንዴት ነው ኢየሱስ ማዳን እኮ የቻለው ኢየሱስ ክርስቶስ ነው እንጂ ሙሴ አይደለም። እነ ሙሴ እነ አብርሃም እነ ያዕቆብ እነ ኢሳያስ ምናምን እነሱ አይችሉም እኮ። አድረስ ቆይ እያዳመጣችሁ እሱ ግን አላደረገም። አልሻለቀ አለቀ። አዳምጪ። አሁን ደግሞ አይ መሲሁ አንድም ነገር አላደረገም። ከራሱ ላሳይሽ ነው። አሁን አምላኩ ነው ተአምራቶች ሁሉ ያደረገለት። ማስረጃ ልስጥሽ ትፈልጊያለሽ? እሺ አዎ ነው ያው እዚህ ጋር ምን ይላል? የሐዋርያት ሥራ ምዕራፍ 2 ቁጥር 22 መጽሐፍ ቅዱስ ይዘሻል ወይስ ላውጣልሽ? አልያዝኩም።